ከኢየሱስ ትእዛዝ ልዩ የሆነ ቢኖር ኃጢአትን አንቅሮ ለመጥፋት ዝግጁ መሆን። ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው የምናነሳው። እንደው በቤተክርስቲያናችን አስተምሮ ለቅዱስ ሥጋውና ክቡር ደሙ እየሰጠ እድሜ እርከን አለው። ከዛን ሰዓት ጀምሮ ቅድስት ቤተክርስቲያናችን ለቁስለኞችና ለህመምተኞች በሙሉ መድኃኒት ትሰጣለች። ይህም ቅዱስ ቁርባን። ቅዱስ ቁርባን ልክ ሲወጣ ጥግ ጥጋችንን የምንይዝ ሰዎች እንተርፋለን፣ እንበዛለን። በጣም ትሁት የሆንን እግዚአብሔርን እጅግ በጣም ያከበርነው እስኪመስል ድረስ እንዲሰማናል፣ እንደዚህ ይሰማናል። ግን በጣም ትልቅ በመድኃኔዓለም ላይ ያደረግነው አመጽ መሆኑን ልብ ልንል ያስፈልጋል። ኑ ብሉ ሲለን ደግሞ መተን አይገባኝም ብለን ቁጭ ስንል እጅግ በጣም የጠረጠርን አይመስልም? ምግቡ ላይ ምን ያደረኩበት መስሏቸው ነው? ለምንድን ነው ማይቀርቡት? ከምናገላብጠው እህል እንኳን እያሳነስ ነው። ብሉልኝ ጠጡልኝ ብሎ የሰጠው እሱ ነው። እዚህ አለማወቅ መዳፈር ከመሰለን ምን ሆድ ነው የሚሸከመው